እንደሚፈወሱ በኤልያስ ዘመን ከረሃቧ እንደጠገበች እንደ ሰራፕታዋ ሴት የሚባረኩ እንደሚሆኑ ኢየሱስ ክርስቶስ ሲናገር የዚያች ከተማ ተቃዋሚዎች ቁጣ ተነሳባቸው። ተቆጥተው ኢየሱስ ክርስቶስን ከከተማው ጎትተው ወደ አፋፍ ሊጥሉት ወሰዱት። ነገር ግን ከእጃቸው አምልጦ ሄደ። ሆሳና እንደሱ አይደለችም። ሕዝቧ እንደሱ አይደለም። አመራሯ እንደሱ አይደለም። አስተዳደሯ እንደሱ አይደለም። ጸጥታው እንደሱ አይደለም። ኢየሱስን የሚቃወም አይደለም። ወንጌሉን የሚቃወም አይደለም። የኢየሱስ ክርስቶስን ቤተ ክርስቲያን የምትቃወም ከተማ አይደለችም። ኢየሱስ ክርስቶስን የምታስተናግድ ወንጌሉን የምታስተናግድ ከተማ ትባረካለች። ማስተናገድ ሽንቀት ሆሳና እንደ ሆሳና ያላችሁ ከተሞች ኢየሱስ ክርስቶስንና ወንጌሉን ማስተናገድ ቀጥሉ። ትባረካላችሁ፣ ትለመልማላችሁ፣ ትፈወሳላችሁ። ኢየሱስ ክርስቶስ ራሱን አሳልፎ ለሰው ልጆች ሊሰጥ በመስቀል ላይ መከራ ሊቀበል በየከተማው እየዞረ እየሰበከ እያስተማረ እየፈወሰ የራሱን የሥጋ ዘመን በሥጋ የሚሰራበትን ዘመን አገልግሎት ሊያጠናቅቅ ወደ ኢየሩሳሌም ሲሄድ ኢየሩሳሌም እሱን የማትቀበል የምትይዘው የምትገርፈው የምትሰቅለው መሆኑን እያየ ወደ ከተማ እየገባ አለቀሰላት ይላል። ለምንድነው ያለቀሰላት? ለሰላሟ የሆነውን ኢየሱስ ክርስቶስን አላወቀችውም። የመቆየቷን ወራት አላወቀችውም። ስለዚህ ከባድ ትንቢት ተናገረባት። ልጆቻችሁን ይፈተፍታሉ፣ እርጉዞቻችሁን በሆዳቸው ይቀዳሉ ብሎ በጣም የሐዘን የሚመጣውን ነገር በሙሉ አወጀ። ያ አዋጅ በኔሮ ዘመን ተፈጸመ። ኢየሩሳሌም በባዕድ እጅ ተማረከች። ያቺ ታላቅ ከተማ አሁን የምናውቃት ኢየሩሳሌም አይደለም። ድራሿ ጠፍታ ነው የነበረው። ሕዝቡ ተበትኖ ነው የነበረው። ለምን ብባል ኢየሱስን አሳልፋ ልትሰጥ ልትሰቀል ተዘጋጅታ ስትጠባበቀው ስለነበረ ለሰላምሽ የሚሆንልሽ መጥቼ ነበረ፣ አላወቅሽኝም፣ የመጎብኘትሽን ወራት አላስተናገድሽም ብሎ አለቀሰላት። ኢየሱስ ግን ለሆሳና አያለቅስላትም። ለሆሳና ሕዝብ አያለቅስለትም። ለምን? ተቀብሎታል፣ አምልኮታል። አሁንም ሌሎችም ኢየሱስን ወንጌልን ያስተናግዱታል። ከዚህ የተነሳ ሆሳና ሕዝቧ እንደ ሆሳና ያሉት ከተሞችና ሕዝቦቻቸው እየተባረኩ እየተፈወሱ ይሆናሉ። ወንጌሉም